ሰላም وعليكم አለይኩም። وعليكم السلام ورحمة الله وبركاته. አወከኝ ተወዳጅ ድሬዳዋ ታስታውሳለህ? እግሬን ነው የሚያመኝ። እኔ ሳይት ኢንጂነር ነኝ። ቆሜ ነው የምውለው። እንደዚህ ካልኩ በኋላ ነው ሌሎች ጥያቄዎች ጠይቀኝ መልሱን ያገኘሁት መጨረሻ ላይ። ኑሩ እኔ ማለት ነው እኔ አጃኢብ እኔ ከመጀመሪያም ሕክምና አልወድም ነበረ። ራሱ ፈጣሪ ዝም ብሎ ያድነኛል፣ ያመኛል፣ ያድነኛል። እኔ እንደዚህ አይነት ነገር ሆዴ ውስጥ ተሸክሜ ሄድ ነበረ ወይ አልሄድም እንጃ። ከየት መጣ አላቅም። ምን እንደወጣ ላክልኝ ካልከኝ አሁን ራሱ ልክልሃለሁ። ከዛ በኋላ ያለው ነገር ግን እግሬ ራሱ ኖርማል በቃ ከዚህ በፊት ራሱ አሞኝ የሚያውቅ አይመስለኝም ያለው። በጣም ኖርማል ነው የሆነው። ከሆዴ የወጣው ጉድ እኔ ራሴ ነኝ የማውቀው። በቪዲዮም አለኝ፣ በፎቶም አንስቼዋለሁ። ሰው ሁሉ ጉድ ነው ያለው። አንድ 4 ሰው 5 ሰው ሳይደውልልህ አይቀርም እርግጠኛ ነኝ። ከድሬዳዋ 2 ሰዎች ከትላንት ወዲያ አግኝቻቸው፣ አዎ ደወልንለት፣ ፕሮግራምኑ ማየት ጀመርን፣ እንደዚህ ያሉኝ ሰዎች አሉ። ብዙ ሰው ይደውልልህ አለ። ያንን ፎቶ ካዩ በኋላ እግሬ እንዴት እንደነበርኩ የሚያውቁ ሰዎች ያለ ምንም ነገር በአንድ ጊዜ ቀጥ ብዬ ሲሄድ ያዩ ሰዎች እንግዲህ ምን አገናኝቶት ነው ሆዴና እግሬ? ለራሴ ግራ ነው የገባኝ። ምን እንዳገናኘው ማለት ታያጋኒው አነ ታይፈልጥ አታኑሩ አነ ግርም እኮ ይልን ብጣዕሚ ይገሪም ታያጋኒው ከብደይ እግረይ ተረከዘ እኮ ይልሕመን ሜሩ ኑሩ ልነግርህ አልችልም እኮ ተረከዘ እኮ ጭራሽ መርገጥ አልችልም ነበረ። በቃ አልሐምዱሊላህ አላህ አለው ዳንክ በቃ አልሐምዱሊላህ ትክክል። እሱ ዋናው ነገር ነው። ኪንታሮቱ ሙሉ በሙሉ ነው የጠፋው። ምንም ነገር የለብኝም። አሁን የተጠቀምኩት ከስራ አለመመቻቸት ጋር በአንድ ጊዜ ወልቆ ሳየው 2 ቀን ነው የተጠቀምኩት። ከ2 ቀን ውጭ አልተጠቀምኩም። መጠቀም ከፈለኩ ሌላ ጊዜ መጠቀም እችላለሁ። እኔ በአንድ ጊዜ ነው በቃ የለቀቀኝ። ለመጀመሪያ ቀን ያ ሁላ ጉድ ወጣ፣ ሁለተኛ ላይም ወጣ። በሁለተኛው ቀን ኖርማሊ ያ ፍራቻው እግሬ ስረግጥበት የነበረ ሲያመኝ የነበረ ፍራቻ ዝም ብሎ እንደዛ ያደርገኛል። አልዘልም ነበረ ምናምን ከመሰላል ምናምን። በሁለተኛው ቀን በሶስተኛው ቀን ግን እስቲ የመጣ ይምጣ ልሩጥበት ምናምን መሮጥ ጀመርኩኝ። ኖርማል ሆነ። እንደ በፊት እንደ ሽማግሌ ነው የታያት ዋላ ሽማግሌ ልሁን ከፎቅ ነው እየዘለልኩ ወርደው ከድሮ ከልጅነቴ ያደኩበት ነው ኮንስትራክሽን። እንደፈለገ መሆን ጀመርኩኝ። አሁን እንደፈለገ ማለት ነው። እንደዛ ሲሆን ለሶስተኛ ቀን ምን አስጠቀመኝ ብዬ አልተጠቀምኩም መድኃኒቱን። ዝም ብዬስ ተውኩት በቃ። እሱን ያክል የተቀመጣለህ በእርግጠኝነት ነው የምነግርህ። የእሱን ያክል የተቀመጣለህ ወላሂ 100%። ዝም ብለህ እንደመጣጭ 1-2 ቀን ጨምርበት በፈለግከው፣ በወራቶቹም ይሁን በምን ይሁን። ግን በዛው ልጠይቅህና ሌላ ራስ ህመም ጨጎራ ምናምን አልነበረህም? መነፋፋት ነበረኝ። ነግሬሃለሁ እኮ የለኝም እሱ። ይሄ ቃር ጨጓራ እንኳን አያቀኝም ከድሮ፣ ግን ቃር ነገር ነበረኝ። ቃር ነርኒ እሱ የለም ለቆኛል። የተውኳቸው ምግቦች ነበሩ፣ እነሱን ጀመርኳቸው። ምላስ ሰንበር በጣም ነው የምወደው። በጠዋት እሱ ተነስተን በልተን ነው ወደ አርማታችን ወደ ምናምን ኮንስትራክሽን ስራ እንደምታውቀው በጣም ወድ ነበረ። በቃ በዛ ምክንያት ትቼው ነበረ። ሆዴ እየተነፋፋ ምናምን ያስቸግረኝ ነበረ። የዳጀስቲቭን የምን እንጃ ቃር ነው ግን የሚሰማኝ ጨጓራ አላቅም። እኔ እሱ ለቆኛል። ራስ ምታት ለቆኛል። ዛሬ ላንተ ብዬ ነው ያመሸሁት። ወላሂ እኔ 4 ሰዓት መተኛት ጀመርኩኝ ማታ። እስከ ሌሊት 8 ሰዓት እንቅልፍ አይወስደኝም ነበረ፣ እስከ 9 ሰዓት ምናምን። አልሐምዱሊላህ አንተን ፕሮግራም ለመከታተል ቅድም ደግሞ ስታማርር ሰማሁ። ምስክርነት አትሰጡ ምናምን እያልክ አላስገባ እያልከን ነው። እንዴት በምንድን ነው ምስክርነት የምንሰጠው? አላስገባ ካልከን ኑርዋ أنا إلى هم للقس اللي خو علي الفلتو قد ما خازك شعشمون 9 ساعات تيدق سينيره ጭራሽ ሐሳብ ዲ ታዩ በቃ ግራ ይላት የነሩ 4 ሰዓት የለኹ ይخرب በቃ። አሁን ያ ሁላ የተቆራረጠው ሞራ ከየት ወጣ? እሱን ደግሞ ረስቸው ሳልጠይቅህ ሞራ እልክልሃለሁ በዋትስአፕ። እሺ ሞራ አንድ ግዛ ይኸው የጣቶቼ ይሄ መዳፌ ግማሽ የሚያክል ትላልቅ ሞራ እሱ ከየት መጣ? ሁሉም በሽታ መነሻ ከሆድ ነው። እኔ አመንኩኝ። አሚና በጣም አሚና። ምንም ነገር ማለት አልችልም። አላህ በዚህ ላይ ይጨምርልህ። ብዙ ነገር ወቅ፣ አንተማ ወቅ፣ በደንብ ወቅ።
ሐቢቢ አንድ በጣም ያመሰገንኩት ነገር ደግሞ ከአስተያየቶችህ ለምሳሌ መላክ የማትችለው ኦር እንደ ቢዝነስ እንኳን አላየኸውም። ይሄን አድርጋችሁ በአፍንጫ ይሄን ሌላ ሰው እኮ ልላክልህ ነው የሚለው። ያቺ አንተ የምትችላት ብቻ እየላክ ነው። በራሳቸው እጅ ወይ አካባቢ ላይ ሊገኝ የማይችለው ነገር ይሄንን አላህ አብዝቶ ይክፈልህ። ምንም አልችልም ማለት ምንም መናገር አልችልም። ፈጣሪ አብዝቶ ይክፈልህ። አዎ በልጆች ጥሩ ነገር ያሳየህ። አሚን አሚን አሚን። ሽክራን በጣም ጎበዝ በርትዕ። እሺ ብራዘር ኢንሻአላህ ሰላም። ሽክራን።